አምላክሽን አይተሽው ታውቂያለሽ? እኛ እኮ የምናመልከው አምላክ በግለጥ እያየን እኮ ነው የምናመልከው እኮ። አምላክን አይተሽው ታውቂያለሽ ወይ? አዎ ታይቷል። አይ አንቺ አይተሽው ታውቂያለሽ? ይኸውልህ እኔ በሰዓቱ ላልወለድ ይችላል። ኦኬ እሺ። አምላክሽን ያዩት ሰዎች አሉ? አምላክን የማያዩት እና አብርሃም እና ሚካኤል እና ገብርኤል 12 ሐዋርያቶች አሉ። ከነሱ ኦኬ 12 ሐዋርያቶች አምላክሽን አይተውታል በፎቶ 12 ሐዋርያት አምላክሽን አይተውታል? ወርዶማ ለነሱ እኮ አስተምሯቸው ነው እኮ። ኦኬ እሺ ገባኝ። በስጋ ተገልጦ ይኸውልህ፣ በስጋ ተገልጦ ገባኝ ፎቶ ሳይሆን ገባኝ። እሺ ስለዚህ 12 ሐዋርያቶች አምላካቸውን ሲያዩት ሌላ ያላዩት አምላካቸው አለ ወይስ አንዱን አምላካቸውን ያዩት? ማለት 12 ሐዋርያት አምላካቸውን አይተዋል አልሽኝ። እሺ አልኩሽ። ሌላ ያላዩት አምላክ አላቸው? ያላዩት አምላክ አላቸው እንዴ? ያላዩት አምላክ እንዴት ይኖራቸዋል? አብን አይተውታል? አብም ወልድም መንፈስም እሱ ነው። አብን አይተውታል ወይ? አብ ወልድ መንፈስ ቅዱስ አንድ ናቸው እኮ፣ በመለኮት አንድ ናቸው እኮ። ገባኝ፣ አንድ ናቸው ገባኝ። አብን አይተውታል ወይስ አላዩትም? አብ እኮ እሱ ራሱ ነው። ኦኬ አብ ኢየሱስ ነው። ኦኬ መንፈስ ቅዱስም ኢየሱስ ነው። ስለዚህ ስላሴ ኢየሱስ ነው ማለት ነው አይደለም? ስላሴ እኮ ቀጥያ አቡኪ ቆይ አትክፈት አንተ ምን አይነት ሰውዬ ነህ? ቆይ እንዴ ጮማ ይዘን አትበጥብጥ። ቀጥይሙ ይኸውልህ አብን ማለት ነው። አብ ወልድ መንፈስ ቅዱስ በስጋ ተገልጧል። በመለኮት አንድ ናቸው። በስጋ ተገልጧል። አብ ወልድ መንፈስ ቅዱስ በስጋ ተገልጧል። አልተገለጡም። ኦኬ አብ በስጋ ተገልጧል። አብ ወልድ መንፈስ ቅዱስ እኮ ከእግዚአብሔር ያገኘናቸው እንትኖች እኮ ናቸው። የስላሴ ሚስጥሮች እኮ ናቸው እኮ። ስለዚህ አብ በስጋ ተገልጧል እንዴ? ቆይ እስኪ መጽሐፍ ልግለጥልህ ደግሞ ጠብቀኝ። እሺ ሙሉ ቀን አለክ? ሙሉ ቀን ነው ማን ነው? ሙሉ ቀን አለክ? እሺ ዮዳ አለሽ? ዮዳ እየሰማው ነው። እሺ ዮዳ እስቲ አንድ ሀሳብ ካንቺ ጋር እናንሳ ፍቃድሽ ከሆነ ወይስ ታዳምጫለሽ? ላዳምጥ። እሺ አዳምጥ ይሻላል። እሺ እንግዲህ ታዘቢ። እንግዲህ አንብባ እስከምትመጣ ድረስ እያዳመጥኩ። እሺ ችግር የለውም። እንግዲህ በቃ ማየት ነው። እንትና ሙሉ ቀን አለክ? አለ። እሺ ሰላም፣ እንዴት ነህ? ከየትኛው ቤተ እምነት ነው? አለ እግዚአብሔር ይመስገን። እኔ ኢየሱስን ተከታይ ነኝ። ኢየሱስ እናት አለው? አዎ። እሺ የማርያም አባት ማን ይባላል? እኔ ራሴን ልጠይቂ ነው የገባሁት፣ እሱን አይደለም። አንተ ከቁርአን ልጠይቂ ነው እኮ። ይመልስና ትጠይቃለህ። ማርያም አባት አላት? አላውቅም። አባት የላትም ማርያም? አላውቅም እኮ። አባት አላት ወይ? ማን ነው ሲሆን አላት ወይ? አባት የሌለው ሰው አለ እኮ። ማርያም አባት አላት ወይ? ለማርያም አባት አላት ወይ? እንዴት ነው ማይኖራት? ኦኬ የማርያም አባት የእግዚአብሔር አያት ነው? አንተ እንደምታስበው አይደለም።
ኦኬ የማርያም አባት ለእግዚአብሔር አያቱ ካልሆነ ታዲያ ምኑ ነው? አንተ እንደምትረዳውና አንተ እንደምታስበው አይደለም እኮ። እንዴት ነው? ይኸውልህ ምን መሰለህ ኢየሱስ ልጅ የተባለው እኔና አንተ እንደተወለድ ነው አይደለም። የተወለደው ኢየሱስ የሰውን ልጅ ለማዳን ሲል ነው እንጂ ሰው የሆነው እሱ ከጥንትም ነበር። በቃ እሺ ጥያቄን ጠይቅ። ኦኬ ልጠይቅ የነን ጥያቄ። እሺ በቁርአናችሁ ውስጥ ማለት ነው ምዕራፍ 4:159 እሺ እሱን ቦታ ክፈትልኝና አንብብና ጥያቄን ጠይቅ። ማንበብ አትችልም እናንተ አታነብም? ያው ያንተ ጥያቄ አይደለ? አንብብና ጥያቄን ጠይቅ። አይደለም ስታነበው ለማጠየቅ ስለፈለኩ ነው እኮ። አንብብና አነበብኩና እዚህ ቦታ ላይ ይሄ ጥያቄ አለኝ ብለህ ጥያቄን አቅርብ። ለምን አታነበውም አንተ? እሺ መምህር አሉ? መምህር አዳም አቡኪ ያለ ቀጥል። አለ። እሺ ሰላም ደርሶ ይሁን። እንኳን ደህና መጡ አቡኪ። ቀጥል። ሰላም አቡኪ ጃ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃ ይሄኔ ምግብ ቢሆን አንደኛ ነክ። ቀጥል። አራቱ መሽቷል፣ ማውራት አልችልም። ጃ እሺ መምህር እንዴት ኖት? ሰላም እግዚአብሔር ይመስገን። ከየትኛው ቤተ እምነት ኖት? ኦርቶዶክስ። የኢየሱስ ክርስቶስ ስጋ ፍጡር ነው ወይስ ፈጣሪ? የክርስቶስ ስጋ ፍጡር ነው ወይስ ፈጣሪ? የክርስቶስ ስጋ ፍጡር ነው ፈጣሪ? ምን ማለት ነው? ስጋው ተፈጥሮ ነው ወይስ አልተፈጠረም? መፈጠር አለመፈጠር አይደለም። ስጋው ፍጡር ነው ወይስ አልተፈጠረም? እና ያልኩ ያለውን አሁን ጥያቄውን እንትን አይደለም፣ ግልጽ አይደለም። ምክንያቱም ክርስቶስ ራሱ ስሙ የምትጠራው እየጠራው ያለው ስሙ ፈጣሪ ነው ራሱ። እሺ እግዚአብሔር ወልድ የተገለጠበት ሰውነት ፍጡር ነው ወይስ አይደለም? እንዴት ፍጡር ሊሆን? እግዚአብሔር ብለህ እየጠራው እኮ ነው። አይ ሰውነቱ ያው እኮ ነው። ታዲያ የእግዚአብሔር ሰውነት እንዴት ፍጡር ሊባል ይችላል? ስለዚህ ፈጣሪ ነው። አዎ ኦኬ ፈጣሪ ከሆነ ስለዚህ መስቀል ላይ ፈጣሪ ነው የሞተው ማለት ነው። አዎ እዚህ ላይ ምን መሰለህ በስጋ ሲገለጥ ገብቶሃል። አንደኛ እኛን ለማዳን ነው እኮ ገባኝ። መስቀል ላይ የሞተው ፈጣሪ ነው። ፈጣሪ ነው። አዎ ታዲያ ፈጣሪ ይሞታል? እየቀላቀልከው እኮ ነው ያለው። ስጋ በስጋ እኮ ነው የተገለጠው እኮ። ስጋው ፈጣሪ ነው አሉኝ እኮ። መለኮት አለው አይደል? አሁን እግዚአብሔር ማለት ያው መለኮት እንደገና አይጨበጥም፣ አይዳስስም፣ አይሞትም እኮ ገባኝ። ስጋው ፈጣሪ ነው አሉኝ አይደለ? ፈጣሪ ነው ስልህ የእግዚአብሔር ስለሆነ ነው እንጂ ፈጣሪ አይደለም። እስኪ በደንብ ገለጥልቅ አድርገህ እስኪ ጥያቄህን እንትን አድርገውና። ያው እኔ አሁን የጠየቁት መምህር ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደለ? አዎ ፍጹም አምላክነቱ ፈጣሪ ነው እናውቃለን። እሱ አዎ ፍጹም ሰውነቱ ፈጣሪ ነው ፍጡር ነው? እንዴት ነው ፍጡር ነው ፈጣሪ ነው ማለት? አጠያየቅህ እኮ ነው እንጂ ሰውነቱ ተፈጥሮ ነው ወይስ አልተፈጠረም? ከስጋ ተዋህዶ እኮ ነው እኮ። ስጋው ምንድነው? ተፈጥሮ ነው ወይስ አልተፈጠረም?
ወይ ጥያቄው ልቀይርሎት እንትን ከሆነ ያው አልገባኝም። ምክንያቱም ራሱ እሺ ችግር የለውም። እሺ እንቀይረው ጥያቄ፣ ሌላ ጥያቄ፣ ቀለል ያለ ጥያቄ እናድርግ። ኢየሱስን ያመልኩታል? በሚገባ። ኢየሱስ ጾታው ምንድን ነው? ወይ ተአምር! ጾታ ምንድን ነው? ኢየሱስ ጾታ አለው? ምን ማለት ነው? ጾታ የለውም ኢየሱስ? እግዚአብሔር እኮ ነው። ኢየሱስ ክርስቶስ እኮ እግዚአብሔር ነው እኮ። ኢየሱስ ጾታ የለውም? በወንድ ተመስሎ ነው የተገለጠው እንጂ ወንድ አይደለም። ወንድ ነው ወንድ አይደለም ለማለት እኮ እግዚአብሔርን አንተ በደንብ ማወቅ ይኖርብሃል ማለት ነው። ነው አይ እኔ ኢየሱስን ነው ማርያም የወለደችውን ኢየሱስ ወንድ ነው ወይስ አይደለም? ፈጣሪ እግዚአብሔር እኮ ነው። እሱ እኮ ጾታ የለውም ሆኖ ነው የተወለደው በወንድ እኮ ገባኝ። ስለዚህ ማርያም የወለደችው አምላክን ነው። አዎ ማርያም የወለደችው አምላክ ጾታ አለው ወይስ የለውም እያልኩ እኮ ነው። በወንድ ተመስሎ ወደዚህ ምድር ወርዷል እንጂ ወንድ አይደለም። ማን ነው ወንድ ነው ወንድ አይደለም የምትለው? እግዚአብሔር ነው። ማርያም የወለደችው ፈጣሪ ወንድ ነው ወይስ አይደለም? እና እያልኩ እኮ ነው። በወንድ ተመስሎ ወደዚህ ምድር ወርዷል እኮ። በወንድ ተመስሎ ነው የወረደው እንጂ ወንድ አይደለም ነው አይደለም ለማለት ይሄ እኮ ቀላል እኮ ነው እያልኳለሁ። አሁን ክርስቶስ እሺ ችግር የለውም። መልአኩ ገብርኤል ለማርያም እነሆ ትጸንሻለች ምን አላት? ከዛ ወንድ ልጅ ትወልጃለሽ አላት። የወለደችው ምንድን ነው? እና ወንድ በወንድ ተመስሎ ወርዷል እያልኩ እኮ ነው። ወንድ ልጅ አይደለ የወለደችው? አዎ ኦኬ። እርሶ ይሄን ወንድ ልጅ ያመልኩታል? በሚገባ። ስለዚህ እርሶ ወንድ ያመልካሉ ማለት ነው። እንዴት? ይሄው አመልከዋለሁ አሉ እኮ። አሁን እኮ አንተ ወንድ ብለህ እየጠራኸው ያለው እኔ እግዚአብሔር ነው እያልኩ እኮ ነው እኮ። ይሁን ይሄንን ወንድ ልጅ ያመልኩታል? ወንድ ልጅ ብለህ አትጥራዋ። ወንድ ልጅ ተብሏል። መጽሐፍ ቅዱስ እኮ ነው የጠራው ነው አይደለም? እና ሲጠራው እንዴት ማለት ነው የጠራው? እንደዛ ማለት ማርያም እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ይላል አይደለ? ስለዚህ ማርያም የወለደችውን ወንድ ልጅ ያመልኩታል ወይስ አያመልኩትም? ወንድ ልጅ ብለህ እንትን ዝም ብለህ በእንትኑ አትበለውና፣ ምክንያቱም በሌላ ቦታም እየተገለጸ አለው ከአምላክነቱ እኮ። ችግር ይሄ እኮ ወንድ ልጅ አምላክ እንደሆነ እኮ ተማመንን፣ ችግር የለውም። እግዚአብሔርም እንደሆነ ተማመንን። ስለዚህ ይሄ ወንድ ልጅን ያመልኩታል ወይስ አያመልኩትም ነው ጥያቄ። አመልከዋለሁ። እሺ፣ ስለዚህ ወንድ ልጅ ያመልካሉ ማለት ነው እርሱ። ወንድ ልጅ አትበለው አምላክ በለው እንጂ አምላክ ብለህ ከተማመንክ መጽሐፍ ቅዱስ እኮ ነው ወንድ ልጅ ነው የሚለው እንዴ። እና ወንድ ልጅ የሚለው ብቻ ለየተህ እንትናት እኮ ይሄ ወንድ ልጅ እኮ እግዚአብሔር እንዳልሆነ ነገሩኝ፣ አዳምጬታለሁ። ስለዚህ እርሶ ወንድ ልጅ ያመልካሉ ማለት ነው። እግዚአብሔር ወንድ ልጅ ስለሆነ ማለት ነው። አይ ምን መሰለ፣ ችግር የለም እያየሁት ነውና ነው ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። አሁን ይሄ ያመጣው እኔ የተናገርኩን ማረጋገጫ ነው። አሁን እግዚአብሔር ወልድ በወንድ ልጅ ተመስሎ ወደዚህ ምድር ወርዷል ብዬሽ ነበር። ይሄም ራስህን ማረጋገጫ አመጣ አሁን እኮ። ስለዚህ እርሶ ይሄን ወንድ ልጅ ያመልኩታል? ወንድ ልጅ ብለህ አትጥራው። በቃ እሺ ችግር የለውም። በቃ እንትን ካሉት ይሄም ከከበዱት እግዚአብሔር በወንድ ልጅ ተገልጧል ብለው ያምናሉ? አዎ እሱማ እየነገርኩህ እኮ ነው። እሺ በወንድ ልጅ ያልተገለጠ እግዚአብሔር አለ? እንዴት? አንድ እኮ ነው እግዚአብሔር። ኦኬ አብ በወንድ ልጅ ተገልጧል? አብ በወንድ ልጅ ተገልጧል ወይ? አብ በወንድ ልጅ ተገልጧል ወይ? አብ ራሱ ነው፣ መንፈስ ቅዱስም ራሱ ነው እኮ።
ነው። አይ እኔ ጥያቄ አብ ማን ነው መንፈስ ቅዱስ ማን ነው ሳይሆን እግዚአብሔር በወንድ ልጅ ከተገለጠ አብ በወንድ ልጅ ተገልጧል ወይ? አዎ አብ በወንድ ልጅ ተገልጧል። አዎ መንፈስ ቅዱስስ ያው ነው በቃ እሱ እኮ ነው። ስለዚህ ማርያም አብን ወልድን መንፈስ ቅዱስን ነው በስጋ የወለደቻቸው ማለት ነው። ሶስት አታርገው አንድ እሱ ራሱ እኮ ነው እኮ ማርያም አብን በወንድ ልጅ ወልደዋለች። የሚወጣው ቃል እሱ ነው እኮ ገባኝ። ማርያም አብን በስጋ ወልደዋለች። እየተቆራረጠ ነው ያንተ ነው የኔ ነው መምህር። ማርያም አብን በስጋ ወልደዋለች ወይ? እና እየነገርኩ ያለው አብ ማለት ራሱ ነው፣ መንፈስ ቅዱስም ራሱ ነው እኮ ገባኝ። ራሱ ነው። ማርያም አብን በስጋ ወልደዋለች። እኔና አንድ አዎ ራሱ ነው ያልኩ እኮ ነው እኮ ገባኝ። ስለዚህ ማርያም አብን በስጋ ወልደዋለች። ሶስት ለማድረግ አትሞክር እኮ ሶስት እንዳይሆንብኝ እኮ ነው የተረዳው። ማርያም አብን በስጋ ወልደዋለች። በቃ ራሱ ነው ያልኩ እኮ ነው። አብም እኮ ወልደዋለች ወይስ አልወለደችው? መምህር ስም እንደዛ ከሆነማ ሶስት ለማለት እኮ ወልደዋለች ወይስ አልወለደችውም? እኔ እኮ ጥያቄ ሆኖብኝ። ከወለደችው ወልደዋለች፣ ካልወለደችው አልወለደችው። ራሱ የተወለደው ነው እኮ ነው ያልኩ ያለው እኮ ገባኝ። ራሱ ነው። ስለዚህ ማርያም አብን በስጋ ወልደዋለች፣ አልወለደችው። እየለያያቸው ነው እንደዛ እኮ ገባኝ። ስለዚህ ወልደዋለች ወይስ አልወለደችው? እንዴ መልሱ አይገባም እንዴ? ሶስቱ ራሱ ነው፣ ክርስቶስ ነው፣ አብንም መንፈስ ቅዱስ ራሱ ነው እኮ ነው። ስለዚህ ማርያም የአብ እናት ናት ማለት ነው። አሁን እዚህ ላይ ትርጉም እኮ ነው እንትን ያላለ አብ ምን ማለት ነው፣ ወልድ ምን ማለት ነው? ኤማ ምን እንዳሉኝ ያውቃሉ መምህር? አብም ወልድም መንፈስ ቅዱስ አንድ ስለሆነ ሁሉንም ወልዳቸዋለች አሉኝ አይደለ? አይለያዩማ። አይለያዩም። ስለዚህ ሶስቱንም ወልዳቸዋለች እና ሶስት ካልክማ ወደ ሌላ እያዞርከው ነው። እሺ ሁሉንም ወልዳቸዋለች። በአንድ ጥራው እንጂ በአንድ ጥራው ራሱ ነው አብ እኮ አብን ወልድን መንፈስ ቅዱስን ወልዳለች ማርያም። በቃ እሺ ቴንኪው። ማርያም የአብ እናት ናት። ያው የለያየው አትለየው እሱ ራሱ ነው ክርስቶስ ብትል እሺ። ስለዚህ ማርያም የአብም የወልድም የመንፈስ ቅዱስም እናት ናት። ልክ ነኝ? አዎ። እሺ እናመሰግናለን። ጥያቄን በአግባቡ መልሷል። ጥያቄ ካሉት ይጠይቁ። ያልገባህ ነገር ምን አለ መሰለህ እዚህ ላይ? አይ ገባኝ። አንድ ስለሆኑ አብንም ወልድንም መንፈስ ቅዱስንም ወልዳለች። ማርያም የአብም የወልድም የመንፈስ ቅዱስም እናት ናት። ይሄንን ያስተማሩና እንትን ክር ስላልከኝ እኮ ነው እንደዚህ ያልኩ። አሁን ምን ስላልከኝ ባል ምን መሰለህ አብ ሲባል ገብቷል ራሱ ያለ ግን አብ እንደ አንዴ ሶስት ናቸው ለምትለው ማለት ነው። አዳምጥ እዚህ ላይ እሺ። ከኋላ የከፈትሽውን ዝጊው መጀመሪያ። መምህርን ደግሞ ባታቋርጫቸው። መምህር ቀጥሉ። አዎ አሁን ምስጢረ ስላሴ የሚባል ነገር ውስጡ ላይ ብዙ እንትን ስለማታረግ ነው እንጂ እኮ ከኋላ ያለውን ዝጊው። አራት ሆናችሁ አንድ ላይ ቀጥሉ መምህር። እና ምንድን ነው አብ ተብሎ ሲጠራ ለምሳሌ ያለ እናት ከአብ ያለ አባት ደግሞ ከድንግል ማርያም ተወልዶ ይባላል። ገብቶሃል? እንደዚህ ሲባል ምንድን ነው አብም ራሱ ነው፣ መንፈስ ቅዱስ ሲባልም ራሱ ነው፣ ወልድም ሲባል ራሱ ነው። አሁን ይሄ በምንድን ነው የሚመሰለው? አብ ማለት እንደ ራስ ወይም ደግሞ ልብ በለውና የውስጡ እሱን እናውቀዋለን። አብ በልብነት ወልድ በቃልነት መንፈስ ቅዱስ በስትንፋስነት እናውቀዋለን። ወልድ ቅድመ ዓለም ከአብ
ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ተወልዷል እና ስላሴን በደንብ ነው የምናውቀው። ስለዚህ አሁን እርሶ እኮ መልሰውልናል፣ መልስ ነው ብለው ያሰቡትን መልሰውልናል። ምንድነው አብ ወልድ መንፈስ ቅዱስ ማርያም ወልዳቸዋለች፣ አብ ወልድ መንፈስ ቅዱስ ማርያም እናታቸው ናት። ትክክል ነኝ? እንትን ነው ምን መሰለህ ወንድሜ፣ አሁን ክርር ስላልከኝ ነው እንትን ማለት ወደ ሶስት እንዳታዞር ብዬ ነው እንደዛ ያልኩህ እኮ እንጂ እናታቸው አይደለችም። ረዚም ነው አሁንም እየደገምከው ነው እኮ። ማርያም የአብ የወልድ መንፈስ ቅዱስ እናት ናት ወይስ አይደለችም? ማርያም የአብ የወልድ መንፈስ ቅዱስ እናት ናት ወይስ አይደለችም? እና እሱን ለማስረዳት እየሞከርኩ እኮ ነው እኮ። ይመልስ እናት በሉኝና ከሆነች ያስረዱኛል፣ አይደለችም ካሉኝም ያስረዱኛል። ወደዚህ ምድር የወረደው ቃል ነው የተገለጠው። ኦኬ አብ ወርዷል፣ አብ ወርዷል። አልወረደም፣ ግን ወደ ሶስት እንዳትከፋፍለው ብዬ ነው እንደዛ ያልኩት እኮ። ካልወረደማ አንዱ ወርዷል፣ አንዱ አልወረደም እንዳትለኝ ነው እኮ። አንዱ ወርዷል፣ አንዱ አልወረደም። ሶስት አምላክ አለ ብለህ እንትን እንዳትለኝ ነው እኮ። እሱም ፈርቶ ያው ምን ተፈርቶ ውጭ አይታደርም አይደለም የሚባለው። አንዱ ወርዷል፣ አንዱ አልወረደም። እና ቃሉ ነው የወረደው። ቃሉ እኮ ገባኝ። ቃሉ እግዚአብሔር ነው ማለት ቃሉ ሁሉም ነገር ይችላል አይደል? እግዚአብሔር ሁሉም ቻይ ስለሆነ የፈለጉን ማድረግ ይችላል እኮ ይቻል። ስለዚህ አንዱ ወርዷል፣ አንዱ አልወረደም። ቃሉ ብቻ ከድንግል ማርያም አድሮ እዚህ ምድር ላይ የሚፈልገውን ስራ ፈጽሞ እኮ ገባኝ። ቃል የሚባለው እግዚአብሔር ወርዶ ተወልዷል። ልብ የሚባለው እግዚአብሔር ደግሞ አልወረደም፣ አልተወለደም አይደል? አዎ በቃ እሱ ነው። ስለዚህ የተወለደ እግዚአብሔር አለ፣ ያልተወለደ እግዚአብሔር አለ ማለት ነው አይደለም? እሱ እኮ ነው በቃ እሱ እኮ ነው እያልኩሃለሁ። ስለዚህ እግዚአብሔር ተወልዷል ወይስ አልተወለደም? እግዚአብሔር ተወልዷል ወይስ አልተወለደም? ተወልዷል፣ አድኖናል። አብ ተወልዷል ወይስ አልተወለደም? ቃል ነው የተወለደው እያልኩህ እኮ ነው። አብስ አብ እኮ ቃል እንደተወለደ አውቀናል። አብ ራሱ ነው አይደል? አልወረደም። አብ ማለት እንዳልኩ እኮ አብ ተወልዷል ወይስ አልተወለደም? አልተወለደም፣ ቃሉ ብቻ ነው እኮ። ስለዚህ እሱ መረጃ ልታመጪ ነው የሄድሽው አይደለም? አብ ማለት ስላሴ ናቸው ወይ ነው እንጂ ያልከኝ? አይ አብማ ስላሴ አይደለም። አብ የስላሴ አንዱ አካል ነው። እና የጠየቅኩሽ ጥያቄ ሐዋርያት አብን አይተውታሉ? አይውልህ አብ እኮ አብ መንፈስ ቅዱስ ቃል ናቸው እኮ ገባኝ። አብን ሐዋርያት አይተዋል እኮ። አብ ማን ነው ምንድን ነው ሳይሆን አብን ሐዋርያት አይተውታሉ? አብ እኮ እሱ ራሱ እግዚአብሔር ነው እኮ ገባኝ። አይተውታሉ? አዎ እንዴ በአብ እግዚአብሔር አይደለም። እግዚአብሔር ያልተፈጠረ እንጂ የተወለደ ማለት ነው። በስጋ የተወለደ እንትኑን ላመጣልህ እኮ ነው። አብ ማለት ከእግዚአብሔር ጋር ያሉ ቃላቶች አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር እንትን ያላቸው ቃላቶች ናቸው እኮ ገባኝ። አብን አይተውታል እግዚአብሔር እንዴ? ከእግዚአብሔር ውስጥ ቃል ከእግዚአብሔር ቃል ሆነው እንዴት ይወጣል? እግዚአብሔርን አዩ ማለት እግዚአብሔር ወጣ አልወጣ ሳይሆን ሐዋርያት አብን አይተውታል ወይ? አብ እኮ ቃል ነው እንጂ እንትን አይደለም ማለት ወይም አካል ወይም ሰው አይደለም። ኦኬ አብ ቃል ነው። ኦኬ ስለዚህ አብን አይተውታል ሐዋርያት? እንዴ አንተ ቃልን ማየት ትችላለህ እኮ። ስለዚህ አብ አምላክ ነው? አብ ቃል ነው አልኩ እኮ። አምላክ አይደለም አብ? አይደለም ቃል ከእግዚአብሔር የተሰጠ ቃል። አብ አምላክ አይደለም? አረ ፈጣሪ ቃል ነው ከእግዚአብሔር የሚወጣ ቃል ማለት አብ፣ ወልድ፣ መንፈስ ቅዱስ በእግዚአብሔር የወጡ ቃላቶች። እግዚአብሔር እናንተ ሕግ አለና ትሉ የለ ያወጣው። ኦኬ አብ እግዚአብሔር ነው ወይስ አይደለም?
አረ ምን አይነት ጥያቄ ነው የምጠይቀው? አጠያየቅህ እኮ የሆነ ግራ የሚያጋባ ጥያቄ ነው። ኖ አሁን አብ በትክክል ጠይቀኝ። ምሳሌ አብ እግዚአብሔር ነው ወይስ አይደለም? እናንተ አሁን ምሳሌ አላህን አናውቀውም አላችሁኝ፣ ግን ደግሞ ህግ አለው አላችሁኝ። ኖ አላልንም እኮ ብለኸኛል። ኖ አናውቅም እኮ ማየትና አለማወቅ የተለያየ ነገር። አሁን የጠየኩሽ አብ እግዚአብሔር ነው ወይስ አይደለም? አብ የእግዚአብሔር ቃል ነው እንጂ እግዚአብሔር አይደለም። አብ እግዚአብሔር አይደለም። አላሁ አክበር። እንትን በይሙ እኔ የምመክርሽ ብትማሪ። እየተማርኩ ነው እኔ የምልህ እኮ እንደዛ ያምኑማ። ቆይ አንዴ ከመምህር ጋር አውሩ። መምህር አሉ ማይክ ያንሱና እስቲ ያርሟት። እኔ እንደዚህ ጥሩ አይደለም። አዎ አሉ። አይ አስተምሯት ምን እንደሚታመን። እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። ሀሳብሽ ገብቶኛል። እውነትሽ ነው። ያው ጥያቄ በጣም ግራ የሚያጋባ ነው። ግን ምን መሰለሽ አሁን አብ እግዚአብሔር ነው ስልሽ አዎ እግዚአብሔር ነው። ምክንያቱም የወልድ የቃል አባት ነው። አብ ማለት አባት ነው። ወቃልም እግዚአብሔር ነው ካለሽ አዎ እግዚአብሔር ነው። ግን ሶስት እግዚአብሔር አይደለም ነው፣ ራሱ ነው። አብ ማለት ራሱ ነው። ቃል ደግሞ የአብ ቃል ነው። ከራሱ ከአብ የሚወጣ ቃል ማለት እኮ ነው እኮ መምህር። እኔ እኮ እንደዛ ስለው እሱ እያለኝ ያለ እኮ አብ የብቻው ሰው ነው። እኔ ደግሞ አይደለም አብ ቃል ነው። አይ ዞሮ እግዚአብሔር ነው ስልሽ አዎ እግዚአብሔር ነው። እና ሁለት እግዚአብሔርማ እግዚአብሔር ነው። ግን አብ ቃል የእግዚአብሔር ቃል እኮ የራሱ እንትን ያለው ቃል አይደለ እንዴ? እግዚአብሔር ራሱ እንትን ያለው አይደል? የእግዚአብሔር አይደል? አዎ። እና ዞሮ ግን አብ እግዚአብሔር ነው ወይ ከተባለ አዎ እግዚአብሔር ነው። ምንም ያስፈራ ነገር የለውም። ምክንያቱም አብ ፈርቻ አይደለም መምህር። ግን እኔ አሁን ምሳሌ እሱ እኮ እያለኝ ያለው አብ ራሱን ችለው ሐዋርያት አይተውታል። አብ ራሱን የቻለ ሰው ነው እኮ እያለኝ መሰለኝ። ጥያቄው እንደዛ መሰለኝ። ጥያቄው ግራ ያጋባል። አዎ ጥያቄው እንደዛ ነው። አሁን ለምሳሌ ቃል በስጋ ስለተገለጠ ሐዋርያት በዛ ነው መጀመሪያ የመጣችሁበት መሰለኝ። የእናንተ አምላክ ሐዋርያት አይተውታል ምናምን ስትይ ነው እግዚአብሔር አብስ አይተውታል ብሎ ጥያቄ እንትን ያደረገው መሰለኝ። አሁን እንደዛ ሲሆን ምንድነው ይበዛሉ ማለት ነው። አምላኮች ይበዛሉ። ወልድም ታየ። አሁን ወደ መሬት የወረደው ቃል እግዚአብሔር ቃል ታየ ሲባል አብ ደግሞ በሰማይ ያለው አልታየም ከተባለ ሁለት አምላኮች ወይ ሶስት አምላኮች ለማለት እንደዛ ነው የሚመስለኝ ጥያቄ አጠያየቁ። ግን ምስጢሩ ምንድነው? ቃሉ ማለት ያው ወደ መሬት ወርዶ የተገለጠው ከድንግል ማርያም የተወለደው ቃሉ የአብ ቃል ነው። አሁን እዚህ ወርዶ ሲያስተምር ብዙ አሁን መጽሐፉ የተጻፈው ሙሴ ያስተማራቸው ወደ አባቴ ሲሄድ ምናምን ብዙ ቃላቶች አሉ እኛን እንትን ለማድረግ የሚጠቅሟቸው ከፕሮቴስታንት ጀምሮ እና እንደዛ ስለሆነ ነው አንቺ ግራ የገባሽ እኮ። ጥያቄው ግልጽ ስላልሆነ እንደዚህ በትክክል ጥያቄውን ግልጽ አድርገው። ምሳሌ እኔ ጥያቄ በግልጽ ጥያቄ አላህ ታይቶ ያውቃል ወይ? በቃ ልክ እንደዚህ ሰሪየስ የሆነ ጥያቄ ቢጠይቀኝ እኮ ለመመለስ አይከብድም። ግን አገለባብጦ ነው የጠየቀኝና ለዛ ነው ግራ የሚያጋባው። አዎ እሱማ ግዴታ ነው። አሁን ለምሳሌ እኛ አምላክ እያልን ያለነው ኢየሱስ ክርስቶስ ቃል የተወለደው ከድንግል ማርያም በእነሱ ነብይ ነው የሚሉት። ምክንያቱም በቃ ተወልዶ ከእግዚአብሔር ከአላህ የተላከ መልእክተኛ ነብይ እንደ መሐመድ ብሎ ስለሚያምኑት ነው። ገብተሻል? እንደዛ እስቲ ከእግዚአብሔር የተላከ እሺ፣ እንደዛ ከሆነ መሐመድ
ከቅዱስ ጊዮርጊስ ጋር አብሮ የነበረ መልአክ ነው አይደለም? በቅዱስ ጊዮርጊስ የሚመራ መልአክ ነው አይደለም? ነበር አልነበረም? መሐመድ አይ ለሱ ነው ጥያቄው። ወርሴ ነው እንዴ? ይሄ ነገር ወደ ፈተዋ ሄደ። እንግዲህ ግራ ያጋባ ጥያቄ ከጠየቁኝ ይቅርታ። አይ ማራ ግራ አጋብቶን አይደለም። ይቅርታ ጥያቄ ልጠይቃት። ይቅርታ። አረ አንቺ አያያዝ ደግሞ አደጋ ነው። ቅድም እየሰማሁት ነበረ። አሁን እንደዚህ ሆና አሁን አንድ ጥያቄ ብለቂባት ትንሽ ችግር የሚፈጠርባት ይመስለኛል። እስቲ አውሪያት እስቲ። እሺ እሙ ሄድሽ ወይ? እንዴት ነው? አለ ክርስቲያን ነሽ ስላሴ የምታምኚው እና አብ እስካሁን ድረስ ፍጡር እንደሆነ ነው የምታምኚው? እንደዛ ነው የተማርሽው? ቃል እኮ እንደዛ እንደሆነ ነው አብ ቃል እንደሆነ ፍጡር እንደሆነ ነው የምታምኚው እስከዛሬ? በክርስትና አይደለም። እኔ እኮ ፍጡር ነው እኮ አላልኩኝም። ያልተፈጠረ የተወለደ ነው እኔ ማምነው። አዎ አብ ግን አምላክ ነው፣ ፈጣሪ ነው። የማይወልድ የማይወለድ የማይታይ የማይዳሰስ ፈጣሪ ነው እንጂ ፍጡርም ቃልም አይደለም። ቃል ክርስቶስ ነው በእኛ በክርስቲያኖች ማለት ነው። እቺን ብቻ ልጠይቅሽ ፈልጌ ነው። ታንኪ ቀለል ያለ የሚያስማማ ነጥብ ላንሳልሽማ እሙ። ከዛ በኋላ እንግዲህ አይ አላስማማኝም ካልሽ አላስማማኝም ትያለሽ፣ አስማማኝ ካልሽ አስማማኝ ትያለሽ። ያም ነጥብ ምንድነው እንግዲህ አሁን እየሰማሽ ነው ወንድማችን አላህ ኸይር ጀዛውን ይክፈለው። ረጅም ሰዓት ካንቺ ጋር ሲያወራ ነበረ፣ ከመምህር ጋር ሲያወራ ነበረ፣ ከብዙ አካላቶች ጋር ሲያወራ ነበር። እና ይሄ ህይወት የሚባለው ነገር ደግሞ እንደ ቀልድ ዝም ብለን የምንተው ነገር አይደለም። እንግዲህ አደጋ ነው። ነገ ከነገ ወዲያ የተሳሳተ አስተምሮ ላይ ከሄድን የተሳሳተ አስተምሮ ላይ ሆንን አምላክ ከጠየቅን አደጋ ነው የሚሆነው። እንግዲህ አሁን ግን እንደተመለከታችሁት ወንድማችን ጃቢር የጠየቃቸው አካላቶች ለምሳሌ እኔ አንድ ክርስቲያን ቢኖር ያ ክርስቲያን በምንም ተአምር ነገ ከነገ ወዲያ ከክርስትና ሃይማኖት ወጥቶ ክርስትና ሃይማኖት ትክክለኛ ቢሆን በደንብ አድርጋችሁ አዳምጡኝ። ክርስትና ሃይማኖት ትክክለኛ ቢሆን ነገ የመጽአት ቀን አምላኩን የመሞገት ሙሉ ስልጣን አለው። መች አስተማርከኝ ብሎ ማለት መች አስተምረኸኝ ነው ስላሴ እንዴት አድርጌ ነው ላመልክህ የምችለው የቱ ጋር ነህ አምላክ ነኝ ብለህ የነገርከኝ ብሎ ሊሞግተው ይችላል። በተቃራኒው ደግሞ ክርስቲያን ሳይሆን ለምን ክርስቲያን አልሆንክም ብሎ አምላክ ቢጠይቀው እንዴት ሆናለሁ የማለትም ሙሉ መብት አለው። እንዳየውት ከሆነ ማለት አሁን እንዳየነው ከሆነ ማለት እኛ ግን የምንጣራው ወደ አንድ ጥሪ ይጠራሻለሁ፣ የመጨረሻ ጥሪ ማለት ነው። ይሄ ጥሪ ከጠራው በኋላ ተቀበልሽ አልተቀበልሽ ይሄ የኔ ጉዳይ አይደለም፣ አላህና ባንቺ መካከል ያለ ነው። ያም ጥሪ የላኢላሃ ኢለላህ መንገድ ነው። ላኢላሃ ኢለላህ ማለት ምን ማለት ነው? አይምሮ የማይዞርበት ጭንቅላት የማይንሸዋረርበት ጭንቅላታችን የፈጠረው ፈጣሪ የሰው ልጅ ቅንጭላት በዚህ ደረጃ ነው ሊረዳ የሚችለው ብሎ የሰጠን ትምህርት አለ። አንድ አምላክን የማምለክ አስተምሮ የአንድ አምላክ ነቢያትን የላከ ነው። እንደው ይህንን ስትላወከር ማስረጃ አለ ወይ? አው ማስረጃዎች በቁና ማስረጃዎች ማምጣት ይቻላል። ነቢያትን የላከ ያ አንድ አምላክ አላህን ሱብሓነሁ ወተዓላ ወደ መገዛት እየጠራሽ የዛ የአንድ አምላክ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሺ እንዴት አድርጌ ነው ያላየሁትን አካል ማመልከው የሚል ጥያቄም ልታነሺ ትችያለሽ። ይሄን አላህ መልስ ሰጥቶታል ቀድሞ ማለት ነው። ከ1400 ዓመት በፊት አንቺ የምትጠይቂውን ጥያቄ መልስ ሰጥቶታል። ምን ብሎ የሰው ልጆች የሚያዩትን ነገር ሁሉ የሚያዩውን ነገር ሰው ልጅ ይፈልጋል፣ በማያየው ነገር ማመን ይከብዷል። ለዛም እኮ ነው እግዚአብሔር ተብሎ የማይታይ የተባለው በዮሐንስ ወንጌል ላይ ኢየሱስ ክርስቶስ ራሱ ሲያስተምር ምን ብሎ ነው ያስተማረው? ድምጹንም አልሰማችሁም ከቶም አላያችሁትም አለ። አላያችሁትም ድምጹንም አልሰማችሁትም፣ ያልተሰማ ከቶ ያልታየ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ማንም አንድስ እንኳን አላየውም የተባለ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ማንም አላየውም ሊያየውም አይችልም የተባለውን አምላክ የሰው ልጅ ይስላል። ለምን? የሚያየውን ነገር ስለሚፈልግ ማለት። አላህ ያን አስመልክቶ እነዛ ግን ያላዩትን ነገር
በሩቅ ዕውቀት የሚያምኑ አካላት ነገ የቂያማ ቀን ትልቅ አጅር አዘጋጅቼላቸዋለሁ ወይም ትልቅ ምንዳ አዘጋጅቼላቸዋለሁ። እኛ ሙስሊሞች የሩቅ ዕውቀት ነው ምናምነው። አምላክን የሆነ ነገር መኖርን ለማወቅ ግዴታ ማየት አለብን ብለን አናምንም፣ ልናየውም አንችልም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን አስመልክቶ ኑሩን አና አራህን ያለ እሱ ምንኛ የላቀ ብርሃን እምለያየው አልችልም። አምላክን እንዴት በተፈጠረ አይናችን እንዴት እናየዋለን? አይደለም አምላክን እኮ ጳውሎስ እኮ በእናንተ መልእክት ላይ አስተውሉ፣ በመልእክታችሁ ላይ ጳውሎስ ሲያስቀምጥ ምን ብሎ ነው ያስቀመጠው? ከኢሳይያስ መጽሐፍ ወስዶ ስለ ገነት እሱ ሲተርክልን አይንም አላየውም ጆሮም አልሰማውም አላለም? በሰው ልብም ውል ብሎ የማያውቅ ነዋል። አምላክ የፈጠረው ፍጡር ገነት በሰው ልብ ውል ብሎ የማያውቅ ከሆነ አምላክ እንዴት ነው በሰው ልብ ውል ብሎ ሊያውቅ ይችላል? እንዴት አምላካችንን ልንስለው እንችላለን? የማያስኬድ ነው፣ የማይሆን። ስለዚህ እኛ ሙስሊሞች አምላካችንን እምንስለው አምላክ የለን። የፈጠረ ፍጡር የፈጠረን ፈጣሪ ሊሰራ ስለማይችል ማለት እና ያን አንድ አምላክ ወደ ማምለክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነትን የመቀበል እንትን ነው ጃ እንትን መቀጠል ይችላል። አንደኛ ጢሞቴዎስ በጣም የሚገርም ጥቅስ ነው፣ በጣም ማለት ነው። አዎ እዚህ ጋር አንደኛ ጢሞቴዎስ ምን ይላል? እርሱ ብቻ የማይሞት ነው፣ ማንም ሊቀርቡ በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም፣ ለእርሱ ክብርና የዘላለም ኃይል ይሁን ይላል። ይሄው እርሱ የማይሞት ነው፣ ይሄ አምላክ ማለት ነው። እኛ የማይሞተውን ማንም ሰው ያላየውን ሊያየውም የማይችለውን ይህንን አምላክ እኛ እናመልካለን። ይሄን ለማለት ነው የፈለገው አቡኪ። ምናልባት ግን እጃ ኬዝ ያለው ብዙ ጊዜ ኢየሱስ ክርስቶስን ሊታጣ ይችላል ወይ? ለምሳሌ እጃ አንቺ የሄድሽበትን መንገድ ሄዶ ነው ወደ እስልምና የመጣውና አልহামዱሊላህ ኢየሱስን አታዋል ወይ? ይታጣል ወይ? ለምሳሌ በአብዛኛው ሰው ያስጨንቃቸዋል ኢየሱስን አጣዋለሁ ወደ እስልምና ስንመጣ የሚለው። አዎ ይሄ ምንድነው? አሁን ለምሳሌ እኔ ስለ አቡኪ ማወቅ ከፈለኩ አቡኪን ነው መጠየቅ ያለብኝ። አቡኪ ስለራሱ ምን ይለኛል እንጂ እሙ መታ ስለ አቡኪ ያለችኝ ወይ ደግሞ የሆነ ማላቃቸው ሰዎች ስለ አቡኪ ምን አሉኝ የሚለውን ነገር እኔ ቅድሚያ አልሰጠውም። ስለዚህ ኢየሱስን ለማመን ኢየሱስ ስለራሱ ምን ይላል ነው። ይሄው እዚህ ጋር ምን ይላል? ጌታችን ወደ አብ እንደጸለየ ይላል። ጌታችን ይላል። ኢየሱስም ይህን ነገር ተናግሮ ይላል። ይሄው ተናገረ። ይሄንን እየተናገረ ያለው ኢየሱስ ነው። አይኖቹንም ወደ ሰማይ ያነሳ እንዲህም አለ ይላል፣ አባቱ ሰዓቱ ደርሷልና ልጅ ያከብር ዘንድ ልጅህን አክብረው አለ። ከዛ ስጋም በለበሰ ሁሉ ላይ ስልጣን እንደሰጠው መጠን ለሰጠው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ አለ። ከዛ ምን አለ ኢየሱስ? ብቻህን እውነተኛ አምላክ የሆንኩ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። ብቻውን አምላክ የሆነው ይሄ አምላክ ኢየሱስ ክርስቶስን ልኮታል። ይሄ የላከውን ይላል። እዚህ ጋር ላኪ ያለ ተላኪ ነው። የተላከው ኢየሱስ የሚባለው ሰው ነው። የላከው ደግሞ እውነተኛ አምላክ የተባለው እና እስቲ ቆይ አንድ ጥቅስ ልክፈትላችሁ። ቆይ በጣም የምወደው ጥቅስ አለ ኢየሱስ የተናገረው። ቆይ አንዴ ቆይ ላውጣላችሁ አንዴ ጥቅሱን። ዮሐንስ ወንጌል ኮመንቱን ክፈቱላችሁ። ኮመንቱን ክፈቱላቸው ሞዴሬተሮች እንዳይታፈኑ። አንድ ጥቅስ ኢየሱስ የተናገረው በጣም የምወደው ጥቅስ አለና ቁጥሩ ጠፋኝ፣ አውጣላችሁ። ይሄው ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ከዚህ ጀምሮ ላንብብላችሁ። በውኑ ከሞተው ከአባታችን ከአብርሃም አንተ ትበልጣለህን? ነቢያት ሞቱ፣ ራስን ማን ታደርጋለህ አሉት። ጌታችንም አለ። ይሄው ኢየሱስ ነው የሚናገረው። ኢየሱስም መልሶ እንዲህ አላቸው። ኢየሱስ ነው የሚናገረው። እኔ ራሴን ባከብር ክብሬ ምንም
አይጠቅመኝም። የሚያከብረኝስ እናንተ አምላካችን የምትሉት አባቴ አለ። አያችሁ አይደለ? አይሁዳውያን አምላካችን የሚሉት አብና ወልድን ሳይሆን አብን ብቻ ነው። ይሄው እናንተ አምላካችን የምትሉት አባቴ ነው አለ። ይሄው አይሁዳውያን ኢየሱስ ክርስቶስ ሲነግሩት አምላካችን የሚሉት እነሱ አብን ነው። ይሄው ኢየሱስ ነው የተናገረው ይሄን። ይሄ አምላካችን የምትሉት ደግሞ ለኔ አባቴ ነው። ስለዚህ አይሁዳውያን ኢየሱስን በብሉይ ኪዳን አምላካችን ብለው ታያቁ ወይ ደግሞ መንፈስ ቅዱስን ይሄው የኢየሱስ ክርስቶስ አባቴ የተባለውን አካል ነው አምላካችን ሲሉት የነበረው። ይሄ በጣም ይገርም ነው። ቀጣይኛው ጥቅስ ደግሞ በጣም ይገርመኛልና ምንድነው እናንተ አታውቁትም እኔ ግን አውቀዋለሁ አለና አላውቀውም ብል እናንተ ሐሰተኛ ሆናለሁ እኔ አውቀዋለሁ ቃሉንም እጠብቃለሁ አለ። ደግሞ ይሄ የሚገርም ነው። እኔ በጣም የሚገርመኝ ጥቅስ ነው። በጣም ማለት ነው። እስከ 58 አንብበው ውስጥ እሺ እንዲነበብ ፈልገክ ነው። አባታችሁ አብርሃም ጌትነቱን ስለሚያሳይ እሱ ቦታ እኛ ጌትነቱ ላይ ጥያቄ የለብንም ሀቢቢ